ሰላም ጤና ይስጥልን እንደምን ሰንብታችኋል? ይሄ የአሁኑ ቱሞሮ የመዳፍ ንባብ አስትሮሎጂ እና ኒውመሮሎጂ ማዕከላችን ነው። ዛሬ በሚኖረን ቆይታ ላይ የሳምንቱን የፕላኔቶች አሬንጅመንት አብራርተን ወደ ኮከቦቹ እንሄዳለን። ቻናላችንን ፎሎ፣ ላይክ፣ ሼር እና ኮሜንት በማድረግ ያላችሁን ሀሳብ ብትገልጹልን ፕሮግራም ይዘን ምላሽ መስጠት እንጀምራለን። ወደ አስትሮሎጂ ማዕከላችን መለስናችሁ። መጪውን ሳምንት ካንሰር በ7 ዲግሪ ፀሐይን ስታገኛት በዛው ልክም ሙን ትራንዚት ስለምታደርግ በተለይም ማክሰኞና ሮብ በኢነርጂ ደረጃ ካንሰር ሙንን አግኝቶ ስላለ ባህሪው ትንሽ ስሜተ ስስና ቶሎ ክፍትና እዝን የሚል አይነት ይዘትን ሲይዝ በዛው አንግል ውስጥ ሙን ሳይክል ያደረገች ስለሆነ ሮብና ሐሙስ ሊዮን ቤት በሰፊው መነካካቷ አርብና ቅዳሜን ደግሞ ቪርጎን ነቅታ መጨረሷ እሁድ ላይ ሊብራ ቤት መግባቷ የማይቀር ሲሆን ሜርኩሪ ከ9 እስከ 14 ዲግሪ ከማርስ ጋር በመዋሃድ የካንሰርን ኤነርጂ የሆነ ያክል ኮምፐንሴሽን እንዲኖረው ሲያደርግ በሶስተኛውና በአራተኛው ሃውስ ላይ ይሄንኛው ሳምንት ሰፋ ያለ የላይፍ ትሬን በሰፊው ያገኛሉ ተብሎ ሲጠበቅ ኤነርጂውንም ያገኙታል ተብሎ የሚጠበቀው ከሳተርን ሲሆን ቬነስ ከ20 እስከ 26 ዲግሪ ባለው ጄሚናይ ቤት ውስጥ መግባቷ ለነሱ የፍቅርና ሰናይ ሳምንት ሲሆን ማርስ ከ3 እስከ 8 ዲግሪ ላይ የምሰጠው ኃይል ከቪርጎ ጋር ተዳምሮ ስድስተኛው ሃውስ ላይ ሌላ ኤነርጂን ሲያስከስት በኦፖዚት አንግል 180 ዲግሪ ላይ ያለው ሁኔታ ነገሮች መቀዝቀዝና ምላሽ ሳይሰጣቸው መቆየትን ሲፈጥር ሳምንቱ ኡራኖስ በ1 ዲግሪ ላይ አዲስ የህይወት ጅማሪን ለቶረስ ሰጠው። ኔፕቲዩን 2 ዲግሪ ላይ ኤሪስን ተስፋ ሰጪና ኃይለኛ ሰው አድርጋ ሳምንቱን ታሳልፈዋለች ተብሎ ሲታሰብ ፕላኔቶች አሬንጅመንት ይህንን ከመሰለ በቀናቶቹ ላይ የሚፈጠረውን ይዘት ደግሞ እንደዚህ አቀርበዋለሁ። ካንሰሮች መጪውን ሳምንት ሁለቱን ቀናት ከቤታቸው ባይወጡና ድብርታቸውንም በውስጣቸው ይዘው ቤተሰቦቻቸውና ወዳጆቻቸው ጋር አብረው በዝምታ ቢያሳልፉና አብረው ያሉትም ሰዎች ብዙ ባይነካኳቸው የተሻለ ሲሆን ስሜታቸው መባባትና ልባቸው ለማዘን ቅርብ የሆነ አይነት ስሜትን ሲያስተናግዱ በፍቅር ላይ ያሉት ሰዎች እርስ በርስ መበረታታትና መደናነቅ ላይ ጥረት ቢያደርጉ አትሊስት ከድብርት ስሜታቸውና ተስፋቸው ላይ ለመመለስ እድልን ሲያገኙት ሲንግሎቹ እስካሁን በሲንግልነታቸው እንደተደነቁና ሲንግልነታቸውን እያሞጋገሱ እንደሚቆዩ ሲያሳይ ባለትዳሮቹ ግን ጥምረታቸውን ሙሉ ለሙሉ ማሳደግና የቤተሰብ ሰላም ላይ ትኩረት ሲያደርጉ ቢዝነስና ገቢን ሲታሰብ ግን ባይሞክሩትና ወጪ አካባቢ ባይደርሱ የሚሻል ሲሆን አለባበሳቸው ሲልቨር በእድል ሰዓትም ደረጃ ከምሽቱ 1 ሰዓት በኋላ ያለው ሰዓት ውጤታማ ሲያደርጋቸው የድል ቁጥራቸው 11 20 29 ሆኖ ሲውል የሳምንቱ ቻሌንጅ በመጀመሪያው ቀናቶች ላይ ሙድ ስዊንግ በሰፊው ይረብሻቸዋል። ከሐሙስ ጀምሮ ደግሞ ኦቨርቲንከር ሆነው ያሳልፋሉ ተብሎ የሚታሰብ ሲሆን ሊዮች ሳምንቱ ለነሱ ተስፋ ያለው ይሄን ወሩ በአጠቃላይ ተስፋ ያለው እና ክሬቲቭ ሆነው ሙቅታ ያለው የፍቅርና ሮማንቲክ ሆኖ መታየታቸው የሚያስደንቃቸው ሲሆን ሲንግሎቹን የሚያደንቃቸውና የሚያሞካሻቸው የነሱን የልብ ትርታና ፍሪኩዌንሲ ለማግኘት ቀላል እድል ሲያገኝ በባለትዳሮቹ መካከል ግን ደስታን በተመለከተ ለደስታ የሚደረግ እንቅስቃሴ ከዲሲፕሊን ውጪ ገንዘብ እንደሚያስጠፋ የሚያሳይ ሲሆን ቢዝነስ ላይ ያሉ ሰዎችን መርዳትና ሰዎችን መረዳት የገቢ ነገራቸው ላይ ትንሽ መመታን ሲያመጣ አለባበሳቸው ላይ ጎልደንን ቢያደርጉት የእድል ሰዓታቸውንም ከ7 ሰዓት እስከ 9 ሰዓት ቢከተሉ የሚሻል ሲሆን የእድል ቁጥራቸው 1 10 እና 28 ሲሆን ወይም ግትር አቋማቸው ሊደብር እንደሚችል ይጠበቃል። ቪርጎዎች ሳምንቱን አደራጅተው አዋህደው አስተካክለው ወደ ሰክሰስ እያመሩ ሲሆን በፍቅር መካከል ያሉት እውነተኛ ተግባራዊና ተግባቢ የፍቅር ስሜትን ሲያስተናግዱ ችግሮችን የመፍታት አቅማቸው ወሳኝ እርምጃ ያለውና ትክክለኛ ውጤትን የሚያመጣ ሲሆን ሮብ ላይ ሲንግሎቹ አዲስ ሰዎችን ያገኛሉ። ቅዳሜ ላይም ሌላ እድል ይኖራቸዋል። በባለትዳሮቹ መካከል እርስ በርስ መረዳዳት ያው በባለትዳሮቹ መካከል ፕራክቲካል ሰፖርት
የሚታይ ሲሆን አለባበሳቸውን ኔቪ ብሉ ቢያደርጉት የእድል ሰዓታቸውን ከ4 ሰዓት እስከ 8 ሰዓት ያለውን ሰዓት ቢጠቀሙ የሚሻል ሲሆን የእድል ቁጥራቸው 4 13 22 እና 31 ሲሆን ቻሌንጅ ይሆንባቸዋል ተብሎ የሚጠበቀው ከነምበር ካላቸው ሊሚት በላይ ኤክሰሲቭ ወጪ ያወጣሉ ተብሎ ይታሰባል። ካፕሪኮርኖች ሳምንቱን ያሳልፋሉ ተብለው በትዕግስትና በዝምታ ውስጥ የህይወት የስኬት ጅማሪ መታየት የሚጀምርበትና ስኬታቸው ላይም እርግጠኛ እንደሆኑ ስላወቁ ዝምታቸውና ድብርታቸው ላለማስነቃትና ላለማሳየት እንደሚሆን ሲታሰብ በፍቅረኛ ማቾቹ መካከል ሪስፔክት የለም፣ በፍጹምም መተማመን ማጣት ድንበር የጣሰ ሲሆን ለሲንግሎቹ ማቹሪቲንና እውቀትን ሲፈልጉ በባለትዳሮቹ መካከል የኃላፊነት ጉዳይን ለመወጣት አንዱ አንዱን ሲነቁርና ጫና ሲፈጥርበት ያሳልፋል ተብሎ ሲጠበቅ ስራ ቦታ ላይ ቃል እየተገባላቸውና እየተደነቁ ያሳልፋሉ እንጂ በዚህኛው ሳምንት የሚገባ ቃል በተግባር የማይቀየር ሲሆን አለባበሳቸውን ዳርክ ግሪን የቀጠሮ ሰዓታቸውን ከ2 ሰዓት እስከ 4 ሰዓት አድርገው ቢሄዱ የተሻለ ሲሆን 8 22 እና 40 እድለኛ ሲያደርጋቸው ላይፋቸው ላይ ነገሮች ቀስ ብለው መቀየራቸው ቻሌንጅ አምጥቶላቸዋል ተብሎ ይታሰባል። አኳሪየሶች ሳምንቱን ያሳልፉታል ተብሎ የሚጠበቀው ነገሮችን በመቀየር ኢኖቬሽን አይዲያ ላይ ያላቸው አቋም ጥሩ ሆኖ ያሳልፋሉ ተብሎ ሲታሰብ በፍቅር ላይ ብራይት የሆነ በአግባቡ መግባባትና ነገሮችንም ለመቀየር ወደ ትዳርም ለማምራት ተስፋ ያለው ንግግርና አትሊስት ፕሮሚስ ገብተው የሚያልፉ ሲሆን ሲንግሎቹ ግን ባልተጠበቀ መልኩ የማይወዱትና የማይመጡትን ሰው በእልህ ወደ ህይወታቸው ያስገባሉ ተብሎ ሲታሰብ በባለትዳሮቹ መካከል መግባባትም መነጋገርም አለመረዳዳትም በመካከል የተዋሃደ ሆኖ ሲቀርብባቸው ቢዝነሳቸው ቴክኖሎጂ ላይ ያሉትን ውጤታማ ሲያደርጋቸው አዲስ ፕሮጀክት ለሚጀምሩት አብሶ ሰፖርቲቭ አይዲያን ይዘው ለመጡት ፕሮጀክትም ቢከፍቱ ውጤታማ ሲያደርግ ፋይናንሳቸው ሞዴሬት ሌቭል ላይ ወጫቸው ሞዴሬት ሌቭል ላይ ያለ ሲሆን አለባበሳቸውን ስካይ ብሉ የእድል ሰዓታቸውንም ከ3 ሰዓት እስከ 5 ሰዓት ቢያደርጉት የሚሻል ሲሆን የእድል ቁጥራቸው 7 14 እና 21 ይሆናል ተብሎ የሚጠበቅ ሲሆን ባህሪያቸው የማይጠበቅና የማይገመት ሰው መሆኑ በሰዎች ዘንድ ያላቸውን ተቀባይነት ሊያሳጣቸው ይችላል ተብሎ ይጠበቃል። ፓይሰሶች ሳምንቱ የሃይማኖትና የሰው መርዳት አይነት ይዘትን የያዘ ሲሆን ሰዎች በተቸገሩበት ቦታ ፓይሰሶች ልባቸው ተንሰፍስፈው ሲረዱና የልብ ስሜታቸው ለሰዎች ሲዋዥቅና ሲነሳ የሚታይ ሲሆን በፍቅር ህይወት ላይ ያሉት ለፍቅር ዲፕ የሆነ ኢሞሽናቸው ክፍት ሆኖ ለፍቅር መንሰፍሰፍ ላይ ያሉ ሲሆን ሲንግሎቹ ኦቨር ሴንሲቲቭ ሆነው የቀረባቸው በትንንሽ ቀልዶች ኃይለ ቃል ውስጥ እየገቡ ሆነው ከነበሩበት ቦታ ርቀው ሲጠፉ በባለትዳሮቹ መካከል እርስ በርስ የመረዳዳቱ ነገር የጎላ ሲሆን ቢዝነሳቸው እጅግ የተሳለጠም ሰላማዊም ተደርጎ ሲታሰብላቸው በስራ ቦታ ላይ ያሉት ከአለቆቻቸው ላይ መግባባት እስኪያቅታቸው ድረስ እረፍት የማይሰማቸውና መደበርን የሚያስተናግዱ ሲሆን ፋይናንሳቸው በወጪ የተመታ ሲሆን አለባበሳቸውን ሲግሪን ቢያደርጉት የቀጠሮና የድል ሰዓታቸውን ሞርኒንግ የጠዋቱን ከ5 ሰዓት እስከ 7 ሰዓት ያለውን ሰዓት ቢጠቀሙ የሚሻል ሲሆን የድል ቁጥራቸውም 2 9 18 እና 36 ተደርጎ ሲታሰብ ስሜታቸው ኮንፊዥን ውስጥ መግባቱ ያስደብራቸዋል ተብሎ ይታሰባል። ሳምንቱን ኤሪሶች ያላቸው ይዘት አዲስ ጅማሪና ኃይለኛ ፈጣን ስሜታዊነት የሚታይበት ሲሆን በፍቅረኞቻቸው ላይ ያላቸው ውህደት ጥምረቱ ፍጥነት ያለውና ትዕግስት አልበኝነት ሲታይባቸው ሲንግሎቹ ውብና ድምቅ ያለ ተመልካችን የሚስብ አይነት ማንነትን ሲፈጥሩ በስራቸውም ላይ ያላቸው ውህደት ሰላም ነው ተብሎ የሚታሰብ ሲሆን ቢዝነሳቸውን በተመለከተ ድርድር ብቻ የበዛው ገቢ የሌለው
ስራ ቅጥር ላይ ያሉት መደነቅና መበረታታት ሲታይባቸው ፋይናንሳቸው ብዙም ወጪ ብዙም ገቢ የሌለው ሞዴሬት ሌቭል ላይ ሲታይ የአለባበሳቸው ጉዳይ በቀይ ከለር ቢዋሃድ የተሻለ ሲሆን የእድል ሰዓታቸው ከ9 ሰዓት እስከ 11 ሰዓት የእድል ቁጥራቸው 9 18 እና 27 ሲሆን ትዕግስት ማጣታቸው ትልቅ ቻሌንጅ ነው ተብሎ ሲታሰብ ታውርሶች ቤት ላይ የተረጋጋ ዝም ያለና ሰላም ወዳድ ሳምንት ሆኖ ሲያሳልፍ በፍቅረኞቻቸው መካከል እልም ያለ ሰላም እየሰፈነበትና እምነት መፈላለግና መነፋፈቅ ያለበት ሲሆን ሲንግሎቹ ፓርትነርሺፕን ለመፈለግ ከዚህም እዚያም መዝለል ሲታይባቸው በባለትዳሮቹ መካከል ኃላፊነትን በአግባቡ ተወጥተው በጋራ የጥላ ውህደት ስር ሲያሳልፉ ቢዝነሳቸውም ሰናይና የተሳለጠ ሆኖላቸው ሲያሳልፍ ስራ ቅጥር ላይ ያሉት የበዛ የስራ ጫና በዝቶባቸው ትዕግስት እስኪያጡ ድረስ እጅግ ኦቨርሎድ ሲሆኑ ፋይናንሳቸውን በተመለከተ ሴቪንጋቸውም ሰላም ሲሆንላቸው ገቢያቸውም በዛ ያለ ጥሩ አለባበስንና ጥሩ አጠቃቀምንና ገቢን ይዞላቸው ሲመጣ የእድል ቁጥራቸው 6 15 24 እና 33 ሲሆን የእድል ሰዓታቸውም ከ8 ሰዓት እስከ 10 ሰዓት ይሆናል። ጄሚናዮች በዚህኛው ሳምንት ያላቸው ንግግር ህይወታቸው ራሱ ለእድልም ለስራም ክፍት የሆነና አጋጣሚዎች ሁሉ ገቢ ደስታና እጅግ ምርጥ አይነት አጋጣሚን ቢፈጥርም በፍቅረኞቻቸው መካከል ግን ጭቅጭቅ መገፋፋትና አለመግባባት ሲንግሎቹንም በተመለከተ እየተንቀሳቀሱ አዳዲስ ግንኙነትና ውህደትን ለመፍጠር ሙከራ ማድረግ ሲታይበት በባለትዳሮቹ መካከል ትዕግስት እስከሌለ ድረስ ትዳራቸው ደባሪ ወይም በስሜት ደረጃ መቀዛቀዝ ያለበት አይነት ሳምንት ሆኖ ያሳልፍላቸዋል ተብሎ ሲታሰብ ቢዝነሳቸውም እጅግ የተሳለጠ አብሶ ማርኬቲንግ ፕሮዳክትን ማቅረብ ላይ ያሉት ውጤታማ የሚሆኑ ሲሆን ኢምፖርት ኤክስፖርት ላይ ያሉት ግን ነገሮች መዘግየት ስለሚኖር ገንዘባችን ይመለሳል አይመለስም የሚል ፍርሃት እስከ ሮብ ሲይዛቸው ሐሙስ ዕለት አለባበሳቸውን የሎ ካደረጉት የኒ ዩኒቨርስን ፍሪኩዌንሲ በቀላሉ ማግኘት ስለሚችሉ ከ4 ሰዓት ጀምሮ ያለው የገቢ መስመሪያቸውና እድላቸው ከፍ ያለ እንደሚሆን ሲጠበቅላቸው የእድል ቁጥራቸው 14 23 እና 32 ይሆናል ተብሎ ሲጠበቅ ደካማ ጎን ተደርጎ የሚወሰድባቸው ትኩረት ማጣታቸው መሆኑ የሚታሰብ ይሆናል። ሊብራዎች ሳምንቱን የተዋሃደ ሰላም ያለውና ባላንስ ያደረገ ይዘትን ይዘው ያሳልፋሉ ተብሎ ሲጠበቅ የፍቅር ስሜታቸው ግን እጅግ የሞቀና የተበረታታ ለፍቅራቸው ሲሉ ከሚጠበቀው በላይ እሺ ማለትን ሲያስተናግዱ ያም በኋላ ባክፋየር እንደሚያደርግ የሚጠበቅ ሲሆን ሲንግሎቹን በተመለከተ ወደ ህይወታቸው ሮብ ዕለት አዲስ ሰውን ያስተናግዳሉ ያስገባሉ ተብሎ የሚታሰብ ሲሆን በባለትዳሮቹ መካከል ያለፈ የቆየና የተረሳ ፋይል አዲስ ሀሳብ ሆኖ ይረብሻቸዋል። በተለይም ማክሰኞ እነሱ ሀውስ ላይ ሙን እየመጣ ያለበት ትሬን ሊጎዳ ስለሚችል ያለፈ ፋይልን እንዳለፈ መርሳቱ የሚሻል ሲሆን በቢዝነሳቸው ላይ እጅግ ፓርትነርሺፕ ያለው እጅግ ፍሬሽ የሆነ እንቅስቃሴ የሚታይበት ሲሆን በስራ ቦታቸው ላይ ሰፖርቲቭ ሆኖ ነገሮችን በመርዳትና በማገልገል የሚያሳልፉት ይሆናል ተብሎ ሲታሰብ ኢንቨስትመንት ላይ ያሉት ገቢያቸው ከሐሙስ ጀምሮ ይለቀቃል። በተለይም አርብ ዕለት ሞርኒንግ ላይ ያለ የሚለቀቅ ቢዝነስ እንዳለ አውቀው ትሬድ ላይ መሬትና ቤት ንግድ ላይ ያሉት ቆመው ቢጠብቁት የሚሻል ቀን ሲሆን አለባበሳቸውን ፒንክ የእድል ሰዓታቸውንም ከ10 ሰዓት እስከ 12 ሰዓት ቢያደርጉት የሚሻል ሲሆን የእድል ቁጥራቸው 16 25 34 ይሆናል ተብሎ የሚጠበቅ ሲሆን ቻሌንጅ ይሆንባቸዋል ተብሎ የሚጠበቀው ከሚጠበቀው ወሰን በላይ እሺ ማለት የሚያመጣው ጣጣ እንደሆነ ይታሰባል። ስኮርፒዮን አሁን ባለበት የህይወት ለውጥና እድገትን በተመለከተ ተስፋና ጭላንጭላዊ እይታ የመጣ ሲሆን ለብዙ ዓመት የጠበቀው ውጤት ማምጣት ስለሆነ በአግባቡ አጣጥሞ ቢጠቀመው የሚሻል ሲሆን ፍቅረኛው ላይ ዲፕ የሆነ ኢሞሽናሊቲ ይታያል።
በጥቃቅን ግጭትና ንግግር የማይጠበቅ አይነት ምላሽን ሊያመጣ ስለሚችል በባለትዳሮቹና በፍቅረኛማቾቹ መካከል አትሊስት ያለፈን ህይወት ትረስት ያደረጉና መቀባበል ላይ ቢሰሩ የተሻለ ሲሆን ሲንግሎቹ ብቻቸውን ሙሉን ያሳልፋሉ ተብሎ ይታሰባል። ፍሪኩዌንሲ ሬቱ ትንሽ ለዝምታና ለሲንግልነት የሚያደላ ይሆናል ተብሎ ሲታሰብ፣ በቢዝነሳቸው ላይ ግን ጥቅምንም ስጦታንም ያገኙበታል። ቢዝነሳቸው እጅግ የተሳለጠ ሲሆንላቸው በፋይናንስ ደረጃ የሳምንቱ የመጀመሪያ ቀናቶች እጅግ ሰፋ ያለ ገቢ ያለው ከሐሙስ ጀምሮ ደግሞ በዘሪቨርስ ወጪ ያለበት ይሆናል ተብሎ ሲታሰብ፣ አለባበሳቸውን ብዛቱን ቀን በርገንዲ ቢያደርጉት ቀጠሮ ካለባቸውም ከ6 ሰዓት እስከ 8 ሰዓት ከ6 ሰዓት እስከ 8 ሰዓት ቢወጡና ቢሞክሩ የተሻለ ሲሆን የእድል ቁጥራቸውም 8፣ 17፣ 26 እና 35 ሲሆን እጅግ ቻሌንጅ ይሆንባቸዋል ተብሎ የሚጠበቀው ላይፍ ኢንሴኪዩሪቲ የሚል ስሜት ይሰማቸውና ለማብራራትና ለማስተካከል የሚያደርጉት ጥረት የሰዎችን ስሜት ይነካል ተብሎ ይታሰባል። ሳጂታሪየስ ሳምንቱን አድቬንቸር የተሞላው በፖዚቲቭ ኢነርጂ የታሰበና የተያዘ ተስፋ ሰጪና በሳቅ የተሞላ ሳምንት ቢሆንላቸውም ደስታ ጉዳያቸው ላይ ስላሉ ኮሚኒኬሽናቸው ምርጥ፣ ፍቅር ላይ ያላቸው አገላለጽ ፍቱን የሆነ ደስታና ሳቅን መስጠትና ማምጣት የሚችል ሲሆን ሲንግሎቹ የማያውቁትን የኦንላይን ፍቅረኛ አፍቅረው መብከንከንና ልብ መበላት ላይ ሲደርሱ በባለትዳሮቹ መካከል መግባባትም መረዳዳትም ቢኖር በፈገግታና በጨዋታ ውስጥ ስላሉ ገንዘባቸው እንደሚባክን የሚታሰብ ሲሆን ስራ ቦታ ላይ ያሉት አዲስ ፕሮጀክትን መጀመር ላይ ተስፋ ይታይባቸዋል። ፕሮጀክታቸውም ውጤታማ ይሆናል። ፋይናንሳቸው እጅግ ገቢም እጅግ ወጪም ያለው ነው። ወጪው ግን የጎላ ሲሆን አለባበሳቸውን ፐርፕል ቢያደርጉት ከዚህ ስሜት የሚሻል እንቅስቃሴ ሲያደርጉ የእድል ቁጥራቸው 3፣ 12፣ 21 እና 30 ሲሆን የእድል ቻሌንጃቸው ከአቅም በላይ ኮንፊደንስድ መሆናቸው ጣጣ ያመጣል። የዛሬው የአስትሮሎጂ ትንበያ ይሄን ይመስል ነበረ። ቀጣይ ሳምንት እንዲወጡ የምትፈልጉትን ፕሮግራሞች በኮሜንት ጻፉልን። ስለነበረን ጊዜ ከልብ እናመሰግናለን።